አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እስኪ አንዲት ትጠቅማለች ብዬ ያሰብኳትን ገጠመኝ ወይም ደግሞ ከሰማሁት ላካፍላችሁ። ታሪኩን ያካፈለው የሆነ ዳዒ ነው። ያ ግን ይጠቅማልና ለእናንተም ትምህርት ይሆናል ብሎ ያስበውን ነው ባለታሪኩ ነግሮት ለኛ የተረከልን ማለት ነው። ባለታሪኩ ወንድ ነው። ባልና ሚስቶች ናቸው። ባለታሪኩ ሲጀምር እኔ ባለትዳርና የልጆች አባት ነኝ። ካለታት አንድ ቀን ሚስቴ ጋር ቁጭ ባልንበት ስልኳ ላይ ቲክታክ ስትመለከት አየኋት። ይህንን ቲክታክ አጥፊ ብዬ አስጠንቅቄ እሷም ወዲያው አጠፋችሁ። ሁለተኛ ካወረድሽ ወይም ደግሞ የምትጠቀሚ ከሆነ የከፋ ይሆናል፣ ያንቺና የኔ ነገር መጨረሻው አያምርም ብዬ አስጠነቀቅኳት። እሷም ሁለተኛ አላወርድም ብላ ደለተችው። ከወራቶች በኋላ እንዳጋጣሚ ስልኳ ላይ አይኔ ተወረወረና ኢሻራ ወይም ደግሞ የቲክታክ ምልክቷ ስትገባ አየኋት። እኔም ስልኳን አንስቼ መፈተሽ ጀመርኩ። ፊት ለፊት ላገኘው አልቻልኩም። መለፍ ውስጥ ገብቼ ወይም ፋይል ውስጥ ገብቼ ስፈትሸው አገኘሁት። እንዳገኘሁትም ስሟን አይቼ እኔ ፌክ አካውንት ከፍቼ ፌክ ፕሮፋይል ተጠቅሜ ገባሁላት። ሸር የምታደርጋቸው ነገሮች ላይ ልብ የሚያንጠለጥሉና ልብ ቅልጥ የሚያደርጉ ኮሜንቶችን እጽፋለሁ፣ ላይክ አረጋለሁ። በኮሜንት አንዳንድ ነገሮችን እንለዋወጣለን። መቅረቧን ወይንም ደግሞ ዘና ማለቷን ስላወቅኩኝ በግል ሙጣባ አርጌ በግል ገባሁላት። እሷም ሰዓታት አልፈጀባትም፣ ወደው መለሰችልኝ። እኔም ቀስ ብዬ አሁን አልመለስላትም፣ ነገ እመልስላታለሁ ብዬ ባልኩት ሰዓትና ወቅት ሙናስብ ነው ብዬ ባሰብኩት ሰዓት መለስኩላት ከሰላምታ ጋር። ወሬያችን ቀጠለ። እሷ ባለትዳርና የልጆች እናት እንደሆነች ነገረችኝ። እኔ ደግሞ ትዳር እንደሌለኝና የወደፊት ማግባት የምፈልጋትን አይነት ሴት እነግራታለሁ። እያልን ስለ ትዳሯ ስጠይቃት በትዳሯ ደስተኛ እንዳላደለችና ባሏ እንደማይንከባከባት ብዙ ቦታ እንደማይሰጣት ነገረችኝ። ከዕለታት አንድ ቀን ለምንድን ነው ታዲያ ባልሽን ፈተሽ ከእኔ ጋር የማትሆኙ ብዬ ጥያቄ ያቀረብኩላት። እሷም በዚህ ሀሳብ ተስማምታ መነታረክ ጀመረችኝ። የማያስቆጣው ያስቆጣታል፣ የማያናድደው ያናድዳታል። መጨቃጨቅ ያዘች። እኔ ፍች ፈልጋለሁ ብላ ፍች ጠየቀችኝ። ፍች የሚያስደርስ ነገር ምን አለ ምን ተገይቶ ነው ብዬ ብላትም ልትሰማኝ አልቻለችም። ምክንያቱም የማታውቀው ሰው እየጀነጀናት ወይም ደግሞ እያወራት ነው። እኔ መሆኑን አታውቅም። ለማንኛውም እምቢ አለች እፈታለሁ ብላ። እኔም መስፈርት አለኝ፣ መስፈርቴን ካሟላሽ እፈታሻለሁ ብዬ ቃል ገባሁላት። ቃልህ ምንድን ነው ብላ ስጠይቀኝ የከሌ ልጅ አለች፣ እሷን ትድሪኝና ከዛ በኋላ እፈታሻለሁ፣ ለምነሽ ግን በስርዓት እንድትድሪኝ ይፈልጋለሁ ብዬ ስላት ስልኳን አንስታ አማከረችኝ። እኔም ባሌ ፈታሻለሁ አለኝ፣ ነገር ግን መስፈርት አለው፣ መስፈርቱም እንዲድረው ይፈልጋል ብላ አማከረችኝ። እና ታዲያ ምን ትጠብቂያለሽ? ከኔ ጋር መሆን አትፈልጊም እንዴ? ለምን አትድሪውም ብዬ አልኳት። እሷም ባለቤቴን ስለምወደውና ስለማፈቅረው ሁለተኛ ድረዋለሁ ብላ ለምና ዳረችኝ። ካገባኋት በኋላ ያው የፈለከውን መስፈርት ስላሟላሁኝ አሁን ፍታኝ የሚል ጥያቄ አቀረበች። እኔም አይቻልም፣ ሌላ መስፈርት ስላለኝ ያንን መስፈርት ካሟላሽ ነው የምፈታሽ ብዬ ስላት መስፈርትህ ምንድን ነው አለችኝ። መስፈርቴ የሚሆነው ከፈታሁሽ ልጆቼን ንብረቴን ብለሽ ላጠይቂኝ ፈርመሽ ከሆነ በዚህ ከተስማማሽ እፈታሻለሁ፣ ካልሆነ ግን አልፈታም ብዬ ስላት አሁንም ወደ የማታውቀው የቲክታክ ፍቅረኛዋ ወይም ጓደኛዋ መጥታ ታማክረኛለች። ባለቤቴ እኮ
ንብረቴንና ልጆቼን ትተሽ ካልሆነ አልፈታሽም ብሏለኝ ብላ ስትል እኔም ንብረት ምን ያደርግልሻል? እኔ የፈለግሽውን ነገር ስለማደርግልሽ አንቺ ወደ እኔ እንድትመጪልኝ እንጂ የምፈልገው ምንም አይነት ንብረት አልፈልግም ብዬ ስላት እንዴት ንብረቴንና ልጆችን ትቼ ስትለኝ አሳመንኳት። ንብረቷንም ልጆቿንም ትታ ፈርማ ተፈታች። እኔም ንብረቴንና ልጆቼን ይዤ እሷ ማንን እንደጀነጀነችና ማንን እንዳወራች እንኳ ሳታቅ ከምንገናኝባቸው ሶሻል ሚዲያዎች በሙሉ በብሎክ ተለያየን። ማንንም እንደጀነጀነች እንኳ ብታቅ ጥሩ ነበር። ነገር ግን የገዛ ባሏን ጀንጅና ባሏ ፈቶ አሰናበታት እላችኋለሁ። እና የመጣብን ጊዜና ያለንበት ጊዜ በጣም ከባድ ነው። ከእንዲህ አይነት መጥፎ ፈተና ላይ ይጠብቃችሁ። ያው ይጠቅማል ብዬ ወይም ደግሞ ገረም የሚል ታሪክ ነው። በተለይ ሴቶች ላይ እኔ እንጃ ምን አይነት ፈተናና ምን አይነት ጊዜ ላይ እንዳለን አላቅም። ለምን እንደሆነ ባይገባኝም ሂዶ ሴት ከባድ ነው። አላህ ከመጥፎ ነገር ይጠብቃችሁ። ቤተሰብ ላይክ፣ ሰብስክራይብ እንዲሁም ደግሞ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።